ሰላም ሰላም ለእናንተ ይሁን ውድና የተወደዳችሁ የተከበራችሁ የፍቅር ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። እንኳን ወደ ዩቲዩቤ እንኳን በሰላም መጣችሁ ውድ ቤተሰቦቼ፣ አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ቪዲዮ ወደ እናንተ ስደርስ ማለት ነው። ስለምታበረታቱኝ ደግሞ እጅግ አድርጌ አመሰግናለሁ። ውዶቼ ማሮቼ ክበሩልኝ እላችኋለሁ። ዛሬ ጋይስ ወደ እናንተ የመጣሁበት ማለት ነው እኔ እህታችሁ ፍቅር ተፍ 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 እያልኩ ያው ታውቁኛላችሁ ተፍ ተፍ እንደምን ማለት ነው። እና ወደ ቲክቶክ ሲሄድ ትናንትና ብዙ ነገር አምልጦኛል። የት እንደነበርኩ ራሱ አላቅም አልኳቸው ጋይስ። የት ነበርኩኝ? የት እንደሚውል የት እንደሚያድር ታውቁኛላችሁ እናንተ። ግን ትናንትና የት ነበርኩኝ ውዶቼ ማሮቼ? ጉድ እኮ ነው። እና ምንድን ነው ያየሁት ትናንትና ከኔ ያመለጠ ነገር አወኩኝ የት እንደነበርኩ አሁን ነቃው። እና ውዶቼ ብዙ ነገር አምልጦኛል አልኳችሁ። እና ዛሬ እንግዲህ ከትናንትና ያመለጠኝን ነገር ለማየት ቼክ ለማድረግ ተፍ ተፍ ስል ዩቱብ ላይ ሀቢባ ቤት ለካ ፍቅር ዩቱብ እና ፉአድ ቀርቦ አየሁ፣ ፍርድ ቤት ማለት ነው። እና ውዶቼ ወይ ሲወዳቸው እነዚህን ልጆች የእውነት በጣም ነው የምወዳቸው። ብታዩ የእውነት በጣም ነው የምወዳት ፍቅርን እና ወንድማችንን በጣም ነው ደስ የሚለኝ ማለት ነው። እና እንግዲህ ፍቅርን ታውቋታላችሁ ሁላችሁም። ፍቅርን ማለት ነው እንግዲህ ፍቅር ስል ደግሞ ስለኔ እያወሩ እንዳይመስላችሁ የእውነት ማለት ነው። እና በነገራችን ላይ የሆነ ጊዜ ላይ ልጅ እንዳላት ልጅ አለኝ ስል እኔ በፍጹም አላመንኳትም። ያው ያን ያህል እንትን ብዬ ባልከታተላትም ግን አልፎ አልፎ አያታለሁ ማለት ነው። ደስ ይሉኛል። እና ልጅ ግን እውነት ልጅ አለኝ ስትል እኔ ምንም አላመንኩም። ወይ ምናልባት በቪዲዮዎች ላይ በትክክል እውነት እንደሆነ እንትን ብለን ሰርታ ወይ ደግሞ እናንተ አይታችሁ ወይ ተናግራ ሊሆን ይችላል አላውቅም። ግን እኔ ውሸት ነው ማለት የሰው ልጅ ነበር የሚመስለኝ። እግዚአብሔርን የሰው ልጅ እግዚአብሔር ማለት ነው። ያ ግን ያ እንግዲህ ሴቶች ጎበዞች ናቸው። ከወለዱ ያደርሳሉ፣ የተወለደ ደግሞ ያድጋል። እና ውሸት ነበር የሚመስለኝ። ግን ዛሬ ልጅም እውነት እንደሆነ ያው በሆነ ነገር እንግዲህ ሰምታችኋል ብዬ አስባለሁ። በዩቱብ በምናምን እንግዲህ ምክንያት ወደ ሀቢባ ቤት ሄደዋል ማለት ነው። አያደርስ ነው። እና ልጅም እውነት ልጅ የሁለታቸውም ልጅቷ ህፃኗ ማለት ነው የሁለታቸውም እንደሆነች እኔ የምላችሁ ግን ፍቅር የምር ምንድነው የሌላ ሰው ልጅ ነበር እንደምታቀርበን የምታሳየን የነበረችው ያችኛዋ ህፃን ማለት ነው ወይስ እችኛዋ የራሷ ነው? እኔ እንጃ። እና ውዶች ማሮቼ በጣም የከፈኝ ማለት ተጣልተው እንዳሉ ልጃቸው ደግሞ የእውነት የሁለታቸውም እንደሆነች እያወራች ነበር ማለት ነው ፍቅር። እና ወይ ፈጣሪ ደግሞ ምን አለ ፉአድ፣ እኔ ቪዲዮ ሰርቼ ነበረ ተጣልተናል እና እባካችሁ አስታርቁን ብዬ ቪዲዮ ሰርቼ እኔ የት ነበርኩ? የት ነው የምውለው? ግን እኔ ቆይ የእውነት እና አሁን እንግዲህ እንደሰማችሁት ዋናው ነገር እንግዲህ መኪና በስማቸው እንዳለ በእንትና ማለት ነው በልጁ ስም እንዳለ እና እሷ ደግሞ ያው በእሷ ስም አይደለም በነገራችን ላይ እና ምንድነው የመንግስት ምናምን ዕዳ ነው ምናምን አሉት። ምን አውቃለሁ ጋይስ። ተጣሉ እንደ የምር ይሁን አኪድ ሀቢባ ከመጣማ ነገር እውነት ነው ማለት ነው። ያው ዩቱብ ላይ እንግዲህ አንዳንዴ ቀልድ ነው ፕራንክ ነው እንላለን። ሀቢባ የደረሰ ነገር ግን በቃ እውነት ነው ማለት ነው። እና በጣም አዘንኩኝ። አዝኜ በቃ ወይኔ ያልኩኝ
ፍቅር ደግሞ እንግዲህ የኔ ቢጤ ነች ልጄንም አላሳይም ብለው ክልክል አድርገዋለች አሉ ደግሞ ማለት ነው። ፉአድ እንግዲህ በጣም ተናዷል። ልጄን አላሳይ ወይ ሴቶች ግን ለምንድን ነው እንዲህ የምንሆነው? ሀራም ግን ሀራም እኮ ነው እናንተ። በልጅ አይቀለድም። በነገራችን ላይ ማለት ቅጣቱ እንዳለው ነው። ያው እሷም በእሷ ቤት እየቀጠችው ነው። ያበሳጫል። ግን ልጅ ተከልክሎ እኔ እንጃ። ግን በእሷ ቦታ ብንሆን ደግሞ እኛም ልናደርገው የምንችለው ነገር ሊሆን ይችላል አይደለ? እና እንደው እግዚአብሔር ብሎ ግን ነገሮቹ ተስተካክለው ወይኔ ቢታረቁ እኔ ደስ ይለኛል የምር። ወይ ሰይጣን ባፈረ እንደው እነዚህ አንድ ፍሬ ልጆች እግዚአብሔርን። ወይ ጉድ! እናንተ ግን አልሰሩልን፣ የምር ሰሩልን። በስተመጨረሻ ምንድን ነው የተባለ? ምንድን ነው የሰሙት? እውነት አንድ ላይ እንደምንኖር ምናምን ማንም ሰው አያውቅም። ያኔ አንናገርም ነበር አሉ ማለት። አዎ ጓደኛም እንደ ጓደኛ ማቾች ሆነን ነው ቪዲዮ የምንሰራው። እኛ ግን አንድ ቤት ነው የምንኖረው። ሰሩልን ጌታ። እንደዚህ ይቻላል እንዴ ጋይስ? እግዚአብሔር እኔ ነኝ እኮ ፈራዋ፣ በቃ እኔ ነኝ ማለት ነው ፈራዋ የምር። እና አንድ ቤት ነው የምንኖረው፣ ወልደናል። ዋው በጣም የሚገርም ነው የምር የሚገርም። ይቻላል ማለት ነው እንደዚህ። ወይ ጉድ! እና ብቻ እንደነገርኳችሁ ያው እኔ ቀጥታ ሰምቼ ቢሆን አንድ አያመልጠኝም። በነገራችን ላይ በቃ አንድ ነገር ከጀመርኩ ምግብ እንኳን አልበላም። ቁጭ ብዬ እንደው በቃ መስማት ፍጥጥ ብዬ ማለት ነው። መስማት ነው የምወደው። ግን እኔ ቪዲዮ የተቆራረጠ ቪዲዮ ነው የሰማሁት የደረሰኝ ማለት ነው። ወይ ከዚህ በኋላ እንኳን የትም አልሰማም። እንግዲህ አሁንም እየገባው በደረስኩበት እንግዲህ የቀረኝ ያመለጠኝ ነገር ካለ እሰማለሁ ማለት ነው። ጋይስ ግን የምር ያሳዝናል። በጣም ነው ያዘንኩት። ባይሆን ደስ ይላል አንዳንድ ጊዜ እንጃ ነገር ይሆናል ተብሎ ተጀምሮ እንዲህ ሲሆን ያስጠላል። ያኔ ይሄኔ ስንት ነገር አቅደው ምናምን የጀመሩት ነገር ነው። ያ እሷም ትጎዳለች። አሁን ደግሞ ችግሩ ከዩቱብ ጋር የተያዘ ነው። ዩቱቤ እያለችን ፍቅርዬ ዩቱቤ እኔም ቢሆን ፍቅርዬ እኔም ቢሆን ሞሽክዬ እንደዛ ነው የምለው። ለነገሩ እነሱ ዩቱብ እኮ እንደኛ እንጂ አይናቸው ጥርሳቸው ወልቆ አይደለም ዩቱብ እንትን ያደረጉት። የምር እኛ ነን እንጂ እዚህ ምስኪኖች አይናችን ወልቆ ዩቱብ ወደ ዩቱብነት የቀየርነው ማለት ነው። እኛ ብንሆን ትንሽ እኛ ጋር ቢሆን ነው ትንሽ የሚከብደው፣ ግን እነሱ ጋር የሚደርሳ ይከብዳል። ያው ተሽጧል መሰለኝ። አባባ ፉአድ እንግዲህ ሸጦታል መሰለኝ። ወንዶች እኮ በመሽጠት አይታሙም። እኛ ሴቶች እንኳን ዩቱብ አይደለም የተቀዳደለ ልብስ እንኳን በቃ እንጣልና እንትን አንወድም እኮ አንወድም፣ ችግር አለብን። እና እላችኋለሁ ውዶቼ ማሮቼ፣ ቪዲዮ እስከ መጨረሻ እንድትከታተሉኝ በትህትና በአክብሮት እጠይቃችኋለሁ። ቪዲዮ የተቆራረጠ ከታትቼ ምናምን መስራት በጣም ነው የምፈራው። ዩቱቤ አዲስ ስለሆነ እና ለዛ ነው ማለት ነው በዚህ መልኩ የሚመጣው ትላላችሁ ውዶቼ ማሮቼ። እና ላይክ እና ሰብስክራይብ አድርጉ። ቪዲዮን እስከ መጨረሻ ታፕ አድርጉት ማለት ነው። እስከ መጨረሻ ታፕ አድርጉት። እሺ ውዶቼ ማሮቼ፣ መልካም ቆይታ ይሁንላችሁ። ወዳችኋለሁ።